የዶክተር ሳሮንን ቪዲዮ አይታችሁ ከተበሳጫችሁ ቆዩ እሺ። ወንድ ልጅ ፕሮቫይደር ነው በሚባለው ሐሳብ ብዙ ሰው አስተያየት ይሰጥበታል። ግን አንዳንድ ጊዜ ከሚገባው ትርጉም ውጪ ይጣመማል ብዬ አስባለሁ። በምሳሌ ልንገራችሁ። ለምሳሌ እኔን የሆነ ሰው ምሳ ለመጋበዝ ቢጠይቀኝ ቦታውንና ሁኔታውን የመወሰን መብት ያለው ባለቤቱ ጋባዡ ነው አይደለ? ለምሳሌ ሸራተን ነው ካለኝ ትንሿ ሸራተን ትሁን ትልቁ ሸራተን እሱ ነው የሚያውቀው። ባይ ዘ ዌይ ትንሿና ትልቋን ከለያችሁ ኮሜንት አስቀምጡልኝ እሺ። ግን ትንሹ ሸራተን መሄድ እኔን አይመጥንም ብዬ ካሰብኩ መቅረት መብቴ ነው። ካልሆነ ደግሞ እኔ ይሄ ያለኝ አንተ ይሄ ያለ ሶ የተሻለ ቦታ እንሂድ ሌላ አማራጭ ነው። ጋባዡ እሱ ሆኖ ሳለ እዚህኛው ሸራተን ካልወሰድከኝ ብሎ ግን ማለት ልክ አይደለም። ሶሳይቲው ፕሮቫይደር ናችሁ ካላችሁ በኋላ ወንዶችን ማለት ነው ፕሮቫይድ የምታደርጉበትን መጠን ሌላ ሰው ዲሳይድ እንዲያደርግላችሁ መወሰን ማድረግ የለባችሁም ባይ ነኝ። ለምሳሌ የእናንተ ገቢ አለ፣ ማድረግ የምትችሉት ነገር አለ። በዛ ውስጥ አብራችሁ ያለውን አጋር በአግባቡ መንከባከብ የምትችሉትን ማድረግ በጣም ኢዚ ነው። ግን ደግሞ ሶሳይቲው ባስቀመጠው ስታንዳርድ ውስጥ አልሆንኩም ብሎ ግን ደስታን ማጣት ልክ አይመስለኝም። ስለ ደስታ ማጣት ካወራን አይቀር ናዌዴስ ፍጹም ወጣቶች ላይ እያጣሁ ያለሁት ነገር ደስታ ነው። አስተውላችሁ ታውቃላችሁ? ከዚህ በፊት ከአንድ ትልቅ ሰው ጋር ሳወራ አንድ አባት 5 ልጅ አሳድጓል፣ 5 ልጅ ግን አንድ አባት መጦር አቅቶታል ብሎኝ በጣም ሂት አድርጎኝ ነበረ። ብዙ ጊዜ ወደ ትዳር የማይሄዱበት ምክንያት ከሄዱም በኋላ ደግሞ ችግር እየተፈጠረ ያለው ወይም ደግሞ አይረዳኝም፣ እንዳያረግልኝም፣ አበባ አይገዛልኝም እንዲህ ይባላል አይደል? እሱ አይደለም። ከኋላ የሚወዳደሩት ሌላ ሩጫ አለባቸው። ከአባታቸው ትከሻ መግበጥ ጋር ከእናታቸው ሽበት ብዛት ጋር የሚወዳደሩ ጊዜ እንዳይቀድማቸው የሚለፉ ብዙ ወጣቶች አሉ። ለዛ ነው ላይክ ይሄ ሮማንቲክ መሆኑ ጠፍቷቸው አይመስለኝም። ጊዜው በጣም ከባድ ስለሆነ ማለት ነው። ግን ቦልድሊ ይሄን ነው የምፈልገው የምትሉ ሴቶች ጋር እኔ ምንም ቅሬታ የለኝም። አንዳንድ ጊዜ እውነቱን ብታዩት ጥሩ ነው ብዬ አስባለሁ። ግን ደግሞ ወንዶች ኤነርጂ ሴንስ ያደርጋሉ። ለምሳሌ አስተውላችሁ ከሆነ ትዳር በጣም የሚፈልጉ ሴቶች ብዙ ጊዜ ትዳር አይሳካላችሁም። ላይክ ዘሞመንት ስማችሁን ከተለዋወጣችሁ አድራሻ ከተቀያየራችሁ ጀምሮ ትዳርን በጣም አጥብቀው እንደሚፈልጉት ሴንስ ስለምታረጉና ያ ደግሞ በጣም አትራክቲቭ ስላልሆነ የሚሩቁ ወንዶች ይበዛሉ። ልክ እንደዛ ነው። አንድ ወንድ ምን ፈልገሽ እንደመጣሽ ሴንስ ማድረግ ይችላል ባይነኝ እኔ እንኳን እሱ ቀርቶ አካባቢው ያለው አንቺም ይሁን እሱ አካባቢ ያለ ሰው እንኳን ያንን ሴንስ ማድረግ ይችላል። እሷም አንድ ሀሳብ አንስታ ነበረ። ፋይናንሻል ኢሹ በተለይ ትዳር ውስጥ በጣም ቀላል ነገር ነው። እንኳን አንድ ሰው የለፋበትን ቀርቶ ራሱንም ይሰጣል። ላይክ ይሄ በጣም ትንሽ ጉዳይ ነው ብላ ነበረ። እኔ በፍጹም ማልስማማበት ነገር ነው። እሺ አንድ ወጣት በ40 አመቱ 40 አመት ወጣት ነው የሚባለው ኦኬ ብቻ እሺ በ40 አመቱ ቤት መኪና ምናምን ኦርድ ማድረግ ከቻለ ከስንት አመቱ ጀምሮ ሰርቶ እንደሆነ አስቡት። ምክንያቱም እዚህ ሀገር ይሄ ክሬዲት አይደለም ወይ ደግሞ በሞርጌጅ ምናምን አይደለም የሚገዛው። ስለዚህ ሞስትሊ በካሽ ነው። ያን ለማምጣት በጣም ከባድ ነው። ስለዚህ ያንን ሙሉ በሙሉ መስጠት ቀላል ነው ብላችሁ አታስቡት። እነሱም እኛ ክፉ ቀን ቢገጥመን ብለው እንደምናስበው ሁሉ እነሱም ያንን ማሰባቸው ምንም ክፋት አለው ብዬ አላስብም። በአጠቃላይ ግን በእኛ ሀገር ሁኔታ እውነታው ምን መሰላችሁ? ከ100 ሰዎች ውስጥ ከዚህ በኋላ እድሜ ልኩን መኪና አፎርድ የማድረግ የመግዛት ፕሮባቢሊቲ ያለው 5% አይሞላም ይላል ጥናት አንብቤ ያለው። ከፈለጋችሁ አታች አረግላችኋለሁ። ስለዚህ አንድ ሰው ለስንት ሊሆን ነው ማለት ነው። ስለዚህ ከእውነቱ ብዙ አትራቁ። እኔ ግን ሴቶች ከሆናችሁ ደግ ይሁንላችሁ። ድካማችሁ፣ ሀዘናችሁ፣ ማጣታችሁ እንኳን የሚያሳስበው እኔ ይሄን ባረግላት እኮ ኖሮ ብሎ የሚቆጮ ይሁንላችሁ። ላይክ ጥሩ ሰው ጥሩ ባል ማለት ሀብታም ባል ብቻ ማለት አይደለም። አይ ኖ ገንዘብና ስቴቢሊቲ ለኛ ምን ማለት እንደሆነ እረዳለሁ። ነገር ግን ኧረ ህይወት ውስጥም ልብ ውስጥም ቦታ ይኑርሽ። እሱን አስቀድሜ የኔ እናት